ሰላም ጤና ይስጥልኝ። የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል። አማርኛን ማንበብና መጻፍ የምትቸገሩ ከሆነ ዛሬ ቀለል ባለ ሁኔታ የመጀመሪያ ፊደሎችን በመጠቀም እንዴት አድርገን አገጣጥመን ማንበብና መጻፍ እንደምንችል አብረን እናያለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተከተሉ። እንዲሁም ደግሞ አዲሶች ነባሮች ከሆናችሁ ደግሞ ኮፒ ሊንክ ሪፖስት እያደረጋችሁ ተከተሉ። ስለዚህ ዛሬ የምናያቸው የመጀመሪያ ፊደሎችን በመጠቀም እንዴት አድርገን ቃላት መመስረት እንደምንችል ቀለል ባለ ሁኔታ ከዚህ በፊት ባለ ሁለት፣ ባለ ሶስት፣ ባለ አራት ቃላትን አይተናል። ዛሬ ግን አንደኛ ፊደሎችን ብቻ እንዴት አድርገን አገጣጥመን በቀላሉ ፊደላትን ወደ ቃል መቀየር እንደምንችል አብረን የምናየው ነገር ወረጋሞች እስከ መጨረሻው ለመከታተል ሞክሩ። እስከ መጨረሻው አብራችሁ ይቆዩ። መጀመሪያ ከዚህ ጋር እንደምታዩት የመጀመሪያ ፊደሎች መለያ ድምጽ የሆነው አ ድምጽ አለ። ይሄንን ድምጽ ተከትለን ሁሎችን ፊደል እናነባለን። ይሄ የሁሉም እዚህ ጋር የምታዩቸው የሁሉም ፊደላት ድምጽ ነው። ስለዚህ መጀመሪያ ፊደልን አገጣጥመን ለማንበብ ወይም አማርኛን በቀላሉ አቀላጥፈን ለማንበብ የሚረዳን ድምጾች አሉ። እነሱን ድምጾችን በግልጽ መጠቀም መቻል አለብን። ስለዚህ እዚህ ጋር እንደምታዩት የመጀመሪያው መ ከ ረ እዩት። ሁሉም ጋር ይሄ ድምጽ አለ። ሁሉም ጋር መ ስትሉ አ አለ፣ ከ ስትሉም አ አለ፣ ረ ስትሉም አ አለ። ስለዚህ መ ከ ረ ማለት ይሄ ድምጽ አብሯቸው ይሄዳል ማለት ነው። ይሄ ድምጽ ለአንደኛ ፊደል ብቻ የተሰጠ ነው። ከሌሎች ላይ የሚመጣው ኡ ኢ አ ኤ እ ኦ ሊሆን ይችላል። የመጀመሪያ ፊደሎች ላይ ግን የምናገኘው አ ድምጽ ብቻ ነው። ስለዚህ የመጀመሪያው አ ድምጽን ተከትለን ስንሄድ መ ከ ረ ይችን ድምጽ መልቀቅ የለባችሁም እስከ መጨረሻው። እዚህም ጋር ሄዱ ከ መ ረ ምን ይላል? ከመረ ከመረ። ያው ይችኛዋ ድምጽ አብራለች። አሁን እዚህም ጋር ሄዱ ቀ ለ በ ማን አለ? አ ድምጽ አለ ማለት ነው። አ ድምጽ አለ። ስለዚህ ምን ይላል? ቀለበ ቀለበ። እዚህም ጋር ስንሄድ ተመነ ምንድን ነው የሚለው? ተመነ። ይቺ ድምፅ አሁንም አብራለች። ተ ስትሉ መ ስትሉ ነ ስትሉ አ ድምፅ አብሯል ማለት ነው። ሌላው እዚህም ጋር ስትሄዱ በ አለ፣ ቀ አለ፣ ለ ወደ አንድ ስናመጣው በቀለ በቀለ የሚል ቃል ይሰጠናል። ከዛም የኛው ደግሞ ደ ከ መ ይሄ ድምጽ አሁንም አብሯችሁ አለ። አ ስንል ይሰማል ማለት ነው። ስለዚህ ደ ከ መ ምን ይላል? ደከመ ደከመ። እዚህም ጋር ሄዱ ጠ ለ ቀ ምንድን ነው የሚለው? ጠለቀ። ይሄ ድምጽ አሁንም አብሯችሁ አለ ማለት ነው። ጠለቀ። በውስጥ መስመር መማር የምትፈልጉ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ ባላችሁበት ናችሁ። በኢሞ፣ ዋትስአፕ፣ በቴሌግራም ይህንን ስልክ ሴቭ በማድረግ ልታናገሩን ትችላላችሁ። በአጭር ጊዜ ብቻ አማርኛ፣ እንግሊዝኛና ሂሳብን አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋችኋለን። እስከ መጨረሻው አሁንም ተከተሉን። ስለዚህ እዚህኛው ደግሞ ጠለቀ ምንድን ነው የሚለው? ጠለቀ ጠለቀ። ቀመሰ በተመሳሳይ የአንደኛ ፊደል ብቻ ስለሆኑ ድምጻቸው ወጥ የሆነ አ ድምጽ ብቻ ነው ያለ እዚህ ጋር። ሌላ ኡ ወይም ኢ አ የሚል ድምጽ የላቸውም። ለምን? እያንዳንዱ የመጀመሪያ ፊደል ስለሆኑ አንድ ወጥ ድምጽ አ ድምጽ ብቻ ነው ያላቸው። እስከ መጨረሻውም መከታተል ትችላላችሁ። የተለየ ድምጽ አታገኙም። ስለዚህ በተመሳሳይ አ የሚል ድምጽ ብቻ ነው የምናገኘው። ከዛ ቀመሰ 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 ምንድን ነው የሚያመለክቱት? ወንድ የጾታ አመልካች ናቸው። የአንደኛ ፊደሎች በሙሉ ወንድ የጾታ አመልካቾች ናቸው። የሴት ወይም የብዙ የሚያመለክት ነገር የለም እዚህ ጋር። ቀመሰ ካልነ፣ ጠለቀ ካልነ፣ ለመደ፣ መከረ እያንዳንዱ ነገር አንድ ወንድ ሰው የመከረውን ለአንድ ወንድ ብቻ የተደረጉ ናቸው። ስለዚህ ድርጊቱን የሚያመለክተው የወንድ የጾታ ነው ማለት ነው። ቀመሰ ቀመሰ። ለመደ ለመደ ለመደ። ዘለቀ እችን ድምፅ እያስታወሳችሁ ሁሉም ጋር እንደምትገባ ማየት ትችላላችሁ። ዘ ስትሉ አ ድምጽ አለ፣ ለ ስትሉ አ ድምጽ አለ፣ ቀ ስትሉ አ ድምጽ አለ። ስለዚህ ዘለቀ በቀላሉ ማለት ነው። ሌላው ጀመረ ጀመረ ጀመረ። ቀደመ ቀደመ ቀደመ። ከዚህም በተመሳሳይ ብትሄዱ ይሄ አ ድምጽ አብሯችሁ ይሄዳል። ለገሰ ለገ ሰ አ ድምጽ አለ። ይሄ ማን ነው? አ ድምጽ ነው። ሰበረ 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 ሰበረ። ወፈረ ወፈረ ወፈረ። ደመቀ
ደመቀ። ሁሉም ጋር ድምፅ አለ። ለምን? የመጀመሪያ ፊደሎች ስለሆኑ በተመሳሳይ ሁሉም ማለት ነው። ስለዚህ ደመቀ ደመቀ። ወለደ ወለደ ወለደ። ጨበጠ ጨበጠ ጨበጠ። እዚህ ጋር ደግሞ ስታዩት ጸለየ 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 ጸለየ። ጠቀመ ጠቀመ ጠቀመ። ደበቀ ደበቀ ደበቀ። ገለጠ ገለጠ ገለጠ። ጨከነ ጨከነ ጨከነ። ዘገበ ዘገበ። በቀላሉ አማርኛን ካላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትፈልጉ ካላችሁ በ0931 32 7766 ብላችሁ ብትደውሉ ታገኙናላችሁ። በአጭር ጊዜ ብቻ አማርኛን ከፊደላት ጀምራችሁ እስከ የትኛውም ደረጃ ማንበብና መጻፍ ለምትቸገሩ ባላችሁበት ሆናችሁ መማር ትችላላችሁ። በሳምንት 5 ቀን ከሰኞ እስከ ዓርብ ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት እያስተማርን እንገኛለን። ከነዚህ ሰዓቶች መካከል አንድ ሰዓት በመምረጥ በጠዋት ወይም በማታ የእናንተን ስራ በማይጎዳ መልኩ በአጭር ጊዜ ማንበብና መጻፍ እንድትችሉ እናደርጋለን። በተለይ ደግሞ እያነበባችሁ መጻፍ ለምትቸገሩ እንዲሁም ፊደላትን አውቃችሁ አገጣጥማችሁ ለማንበብና ለመጻፍ የምትቸገሩ ሁሉ በአጭር ጊዜ ብቻ ማንበብና መጻፍ እንድትችሉ እናደርጋችኋለን። ዛሬ ያየናቸው የአ ፊደልን በመጠቀም እያንዳንዱ አንደኛ ፊደል ላይ የሚገባውንና በቃላት ደረጃ በፊደል ብቻ ሳይሆን በቃላት ደረጃ አ ፊደልን ስንጠቀም ወይም የአንደኛ ፊደሎችን እንዴት አድርገን ከሌሎች ነጥለን ማወቅ እንችላለን የሚለውን በግልጽ አይተናል። በቀጣይ የምናየው ደግሞ አራተኛና ስድስተኛ ፊደሎችን ከሌሎች ፊደሎች እንዴት እንደምንለያቸው አብረን የምናይ ነው የሚሆነው። እናንተ ይህ ቪዲዮ እንደደረሳችሁ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ እንዲሁም ሼር እና ኮፒ ሊንክ እያደረጋችሁ ለሌሎች አማርኛና እንግሊዘኛ ማንበብና መጻፍ ለሚቸገሩ ታዳርሱልን ዘንድ ከወዲሁ እናሳስባለን። ስለዚህ ዛሬ የመጀመሪያው ክፍል 1 የመጀመሪያ ፊደሎችን በመጠቀም ወይም አ የሚለውን ድምጽ በግልጽ ያየንበት ትምህርት ነው። በቀጣይ ደግሞ የምናደርገው ምንድነው የአራተኛ ፊደሎችን ወይም አ የሚለውን ድምጽና እንዲሁም የስድስተኛ ፊደሎችን እ የሚለውን ድምጽ ማየት እንቀጥላለን። በተለይ አንደኛን ከአራተኛ ሶስተኛን ከስድስተኛ ለመለየት የምትቸገሩ ካላችሁ በውስጥ መስመር መማር ትችላላችሁ። አናጉን በአጭር ጊዜ ብቻ ከ2 ወር እስከ 3 ወር ባልበለጠ ጊዜ ብቻ አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።